ያንን ቫሪዬሽን እንለዋለን። ኮቫሪዬሽን ማለት ሁለትና ከዛ በላይ የሆነ ቫሪያብሎች ሲኖሩ የነዛ ቫሪያብሎች ቫልዩ ሲቀያየር እነሱን ሪሌሽናቸው የምናይበት ጊዜ የሚቀያየር ከሆነ ቫልዩአቸው ዳት ዊ ሴይ ኮቫሪዬሽን። አንድ ነገር ምንድነው ቫሪዬሽን አንድ ቫሪያብል አለ ዊዝን ዳት ቫሪያብል ቫልዩዎች ሲቀያየሩ ነው። ኮቫሪዬሽን ኢዝ ቢትዊን ዘ ቫሪያብልስ ነው። በኤግዛምፕል ስናየው እነዚህን ፓኬጆች ኢንስቶል አድርገው ዳት ኢዝ ቲዲቨርስ እና ዲፕላየር ፓኬጆች ናቸው። እነሱን ኢንስቶል ማድረግ ትችላላችሁ። እንዴት አደርጋለሁ ካላችሁ ደስ እንትን ላይ ኢንስቶል ዶት ፓኬጅስ ከዛ ዊዝን ዘ ኮቴሽን ቲዲቨርስ ኢን ዘ ሴም ዌይ እዚህ ጋር እንትን ማድረግ ትችላላችሁ። አይ ሚን ኢንስቶል ዶት ፓኬጅስ ይመጣል። ከዛ ዊዝን ዘ ኮቴሽን ዲፕላየር እኔ ኢንስቶል ስላደረኩት ጀስት ሜክ ዲስ አር ኮሜንት ላድርግና ከዛ እናንተ ኢንስቶል አድርጉትና ከዛ በኋላ ተከትላላችሁ ማለት ነው። ኢንስቶል ካደረጋችሁት በኋላ አክቲቭ ማድረግ አለባችሁ። እንዴት ነው የምታደርጉት? ላይብረሪ ስትሉና ደን ዳት ፓኬጅ ቲዲቨርስ እና ዲፕላየር ስትሉ እነዚህ ነገሮች ይጫንላችኋል ማለት ነው ወደ ኮምፒውተራችሁ። ከዛ በኋላ ኢንስቶል መጀመር እንችላለን ማለት ነው። ግን ከዛ በፊት እነዚህ ቻንኮች ይባላል። ዲስ ዊ ሴይ ይሄን ቻንክ እንለዋለን። ይሄን ቻንክ ክሬት ለማድረግ ኮንትሮል አልት ፕላስ አይ ስናደርገው አንድ ቻንክ ክሬት ያደርግልናል ማለት ነው። በዚህ ወይ እንቀጥላለን። ሶ ቫሪዬሽን እና ኮቫሪዬሽን በኮንሰፕት ደረጃ ይሄንን ከተረዳ ነው ወደ ፕራክቲካሊ እንየው። ስኮር የሚባል አንድ ቫሪያብል አለ። የተማሪው የኤግዛም ስኮር ማለት ነው። የተማሪዎች ላይ ፎር ኤግዛምፕል የ10 ተማሪዎችን ወሰድና ስኮር አለን ፎር ዶስ ስቱደንትስ። ሶ የእነሱን ቫልዩ የተማሪዎች የ10 ተማሪዎች ስኮር ስናያቸው ዲስ ኢዝ ዲፍረንት፣ ይሄ ቫልዩ ዲፍረንት ነው። ሶ ዊ ሴይ ዲስ ኢዝ ዘ ቫሪዬሽን። ግን ቫሪዬሽን ምንድነው ሜጀር የሚያደርገው? ሚን አለ የአቨሬጅ ቫልዩ ፎር ዲስ የእነዚህ የተማሪዎች ስኮር አማካይ ውጤት አለ። ከዛ አማካይ ውጤት ያለው የእነዚህ የቫልዩዎች ስፕሪድ ዊ ሴይ ቫሪዬሽን ማለት ነው። ይህንን ለማወቅ መጀመሪያ ሚኑን ካልኩሌት እናደርገዋለን የአቨሬጅ ቫልዩ ማለት ነው። ከዛ በኋላ ቫሪያንሱን ካልኩሌት እናደርገዋለን። ደን ስታንዳርድ ዲቪዬሽን ካልኩሌት እና እንዴት እናደርገዋለን? ባይ ዩዚንግ ዲስ ቲንግስ ማለት ሚኑን ካልኩሌት ሚን ከዛ ወይም ብራኬት ዳት ቫሪያብላችን ማለት ነው ስኮር እዚህ ጋር ክሬት ያደረግነው። ሶ ከዛ በኋላ ባር ደግሞ የቫሪያንሱን ካልኩሌት የማድረግ ከዛ ስታንዳርድ ዲቪዬሽን ፎር ኤስዲ ፎር ስታንዳርድ ዲቪዬሽን ማለት ነው። ከዛ በኋላ ሂስቶግራምን ዲስትሪቢዩሽኑ ምን ይመስላል የሚለውን ለማየት ወደ ሂስቶግራምን በሂስቶግራም ማየት እንችላለን ማለት ነው። ይሄኛው ሜን ይሄ ከላይ እንደ ታይትሉ ሜን ይሆናል። ከዛ ኤክስ አክሲሱ ስኮር እንለውና እዚህ ጋር ኮሎኖቹን ምን እናደርገዋለን? እነዚህ ላይት ብሉ ይሄ በደንብ ስለማይታይ ባይዞ ደስ የሚለው ማርክ ዳውን በኤችቲኤምኤል በሄክሳ እንትኖችን ከለሮችን ምን ማድረግ እንችላለን። ሰው ፎር ኤግዛምፕል ሜክ ዲስ 007181C 8C ላድርገውና ይሄን እንጠቀመው ፎር ኮለንስ ቦርደሮቹ ምን ይሁኑ ብላክ ይሁኑ። እነዚህንም ለምሳሌ ሌት ሚ ቼንጅ ዲስ ኢዝ ቱ ኤፍሲሲ 6 ይቀየርልኛል ማለት ነው። ሶ ራን እናድርግ። ይሄን አስ ዊ ሲ እዚህ ጋር ሁለት ነገር አለ። ዲስ ኢዝ ዘ ሚን ቫልዩ ይሄኛው the average value for the exam score እዚህ ጋር ስታዩት 55 አለ 60 አለ 62 አለ the maximum is 90 so the average የአማካይ ውጤቱ ስንት ነው ማለት ነው? 72 ነው። ከዚህ 72 ዝቅም የሚለው ከፍም የሚለው ያ ምን ይባላል? ቫሪዬሽን ይባላል ማለት ነው። ቫሪዬሽን ይባላል። so ይሄኛው the variance ነው። this is also the third one is the standard deviation። እዚህ ጋር ዲስትሪቢዩሽን ምን ይመስላል የሚለው ዲስትሪቢዩሽን ማየት እንችላለን። so distribution looks like around here እዚህ አካባቢ ከፍ ያሉ ናቸው የተወሰኑ፣ ከዚህ አካባቢ ደግሞ at maximum ያደረሱ አሉ፣ 90 አካባቢ ደግሞ የቀነሱ ናቸው። የአቨሬጅ ቫልዩስ አራውንድ ሄር 72 አረንጅ አካባቢ ነው። ሎው ባላንስ ካለ ስኮርስ አር ኤግዛም ስኮር አር ክሎዝ ቱጌዘር ማለት ነው። ወደ አቨሬጅ ቫልዩ ሎው ባላንስ ካለ ወደ አቨሬጅ ቫልዩ የተጠጋጋ ነው ማለት ነው። ሃይ ባላንስ ካለ ደግሞ ስኮሩ ከአቨሬጅ ቫልዩ ፍሮም ሚን በጣም የራቀ ይሆናል ማለት ነው። እንደ ቫሪዬሽን አምሳይድ ቫሪዬሽን ሜዠርስ ዘ ሃው ስፕሪድ ዘ ዳታ ቫልዩስ አራውንድ ዘ ሚን ከሚን ምን ያህል እንደሚርቅ ያን ሜዠር የሚያደርግበት ዊሳይድ ቫሪዬሽን ይባላል። ዘ ሰከንድ ፓርት ኢዝ ኮቫሪዬሽን። ኮቫሪዬሽን ደግሞ አምሳይድ ሁለትና ከዛ በላይ የሆኑ ቫሪያብሎችን ሜዠር ለማድረግ ነው። እንዴት ይንቀሳቀሳሉ ሁለትና ከዛ በላይ የሆኑ ቫሪያብሎች አብሮ እንዴት ይንቀሳቀሳሉ ሙቭ ያደርጋሉ የሚለውን የምናይበት ነው። ዳት ዊሳይድ ኮቫሪዬሽን በኤግዛምፕል ስናየው እዚህ ጋር ስቴዲ ሀወር አለ። ተማሪዎች ላይ ነው ተማሪዎች የሚያጠኑበት ሰዓት አለ። ከዛ የኤግዛም ስኮራቸው አለ። ለምሳሌ 1 ሰዓት የሚያጠና ተማሪ 2 ሰዓት የሚያጠና ከዛ 10 ሰዓት የሚያጠና ተማሪ 1 ሰዓት የሚያጠናው ፎር ኤግዛምፕል ኤግዛም ስኮር ኢዝ 50 and the 2 hour የሚያጠና ተማሪ 55 and 10 hour የሚያጠና ተማሪ 90 መጣ እንበል። so is there any relationship or እነዚህ ቫሪያብሎች ቫሪዬሽናቸውን ሜዠር ለማድረግ ብንፈልግ አንደኛ ኮቫሪያንሱን እንላለን ያለውን የቫሪዬሽን መጠን ማለት ነው። ከዛ ኮሪሌሽን ስኬልድ ቨርዥን ኦፍ ይሄኛው ኮቫሪያንስ ነው። ከዛ በኋላ በስካተር ፍሎት ምን ይመስላል ሊኒየርሊ ሪሌት ናቸው አይደሉም የሚለውን ለማየት ነው ይሄኛው ማለት ነው። ዲስ ባይ ዩዚንግ ዘ ስካተር ኦር ፍሎትን ተጠቅመን ይሄን እናደርጋለን። እዚህ ጋር ደግሞ ምን ይኖረናል? ዳት ኢዝ ዘ ሊኒየር ፍሎት ይኖረናል። በሱን ተጠቅመን እናያለን ማለት ነው። ዲስ ፖዚቲቭ ኮቫሪያንስ ካለ ቫሪያብልስ ኢንክሪዝ ቱጌዘር ማለት ነው። ምክንያቱም ስቴዲ ሃወሩን በጨመረ ቁጥር እዚህ ጋር ያለው የኤግዛም ቁጥሩ ይጨምራል። አት ዳት ታይም ኢዝ ፖዚቲቭ
ኮቫሪያንስ ይኖረናል። ኔጌቲቭ ከሆነ አንዱ ሲጨምር ሌላው የሚቀንስ ከሆነ ፎር ኤግዛምፕል ስቴዲ ታይም እየጨመረ ስኮሩ የሚቀንስ ከሆነ ዊ ሴድ ዳትስ ኔጌቲቭ ሪሌትድ ኮሪሌሽን ኢዝ ዜር ቱ ኮምፔር እንደዛ ኮምፔር ለማድረግ በጣም ቀላል ነው። ግን ረንጁ ዊዝን ኔጌቲቭ ዋን እና ፖዚቲቭ ዋን ውስጥ ነው የሚገኘው ማለት ነው። እና በዚህ በስካተር ፍሎት በጣም ብዙ የሆኑ ቫሪያብሎች ሲኖሩ በዛ ማድረግ ሜጀር ማድረግ እንችላለን። ይሄንን ራን ላድርገው ይሄንን ቻንክ ሶ ዊ ሲ ሂር ዲስ ኢዝ ዘ ኮቫሪያንስ ኮቫሪያንሱ 39.6 ነው። then the correlation is 0.99 or almost 100% or mean the one ወደ ዋን የተቀራረበ ነው። so is highly correlated ነው ማለት ነው። so እዚህ ጋር ቻርቱን ስናየው here is the steady hours versus the exam scores it's a linear positively correlated ማለት ነው። ምክንያቱም ይሄ ኤግዛም ስቴዲ ሃወሩ ሲጨምር የኤግዛም ስኮሩ እንደዚህ ይጨምራል ማለት ነው። this is what we say ኮቫሪያንስ እና and the correlation and the variations ዛሬ ያየነው ይሄን ይመስላል። ኤኒቲንግ ካለ አሳውቅን፣ ኮሜንት ላይ አስቀምጡልኝ። so I am so happy to help you guys. Thank you.